هو مصح طب زي حجي طب هذه تحت بنات تلك ريت عصر أنا ريت كم كنت أخذ زخون خلنا واسمه اسمه ሌላ ነው ሌላ ኮሚኒኬሽን ፋች የሆነ ቪዲዮ ኮል ምንድን ነው ያልሽኝ ሶሲ እኔ የምልሽ ኤቢ ዘጎች እንትን ትሬኒንግ ጀምረሽ ለምሳሌ ሳልጠይቅሽ ደግሞ እሱ እነዚህ ተከተሉ ብቻ ትሬድ ነው ማን ትሬድ ለሰው ተረጋግላችሁ ማነው ሰረቀ ማይክ ግን ኦፍ ማረጋገጣችሁ ነው እንደሚጫጩት أنا يزاكن مالك أستجاوبتن جرسن كذا وكلا أنا عمرنا كنا كذا لا لا سامر جرب راشد تاكو لسه تتجاوب لو لسه تقابل تتجاوب እኔ መሰለኝ ያው ስንጠራራ ይሰማ የሚያገኝ ጀለበ ሲያደርግ ይዛከን ምንድነው የሚታርጉት እንጂ እንጫጫላችሁ እንዴ ራሎ ሚውታሩ አሎ ሚውት ያረጋችሁ ምንድነው ሚውት አርጉት እንጂ ሚውት አርጉላችሁ ነፂዬንማ አሎ አይፎን የከፈታችሁ እውነት ነው የማይወዳት ፕሊዝ ለምን ሰው አታደርጉ በስርዓት በክብር ማይክ ነፂዬንማ የማይወዳት እውነት ነው ቪዲዮ ገባ እንዴ አሎ ሚውት አርጉ አሎ አሁን የማህበረሰብ ነው በር የሚሰራው ስንት ቦታ አለ ማይካችሁ የሚደርጉ ዋካችሁላችሁ እንደዚህ ሲል አያምረው ዋው Aló.
ኦኬ ጋይስ ሁላችሁም አላችሁ ብዬ አስባለሁ። ኦኬ ጋይስ ዛሬ ሚስተር ማርሻል የለም፣ እኔ የእሱ ቲም ነኝ። እኔ ነኝ ስለ ፎሬክስ ቤዚክ ነገሮችን ማሳያችሁ። ሰው ዛሬ የሚሆነው ክላሳችን ስለ ቤዚክ ክላስ ነው እና ሚስተር ማርሻል ያው ሎድ ስለሚበዛበት ቻሌንጁንም እንትን ስለሚያዘጋጅ እና ቤዚክ ነገሮችን ከኔ ጋር ነው የምትቀጥሉት። ከዛ ማይጀር የሆኑ ደግሞ ፓርቶች ከእሱ ጋር ትቀጥላላችሁ ማለት ነው። ስለዚህ እሱን ላሳውቃችሁ ብዬ ነው። ሁላችሁም አላችሁ ብዬ አስባለሁ። ኦልሬዲ እዚህ ጋርም ወደ 300 ሰው እየገባ ነው። መጀመር እንችላለን ማለት ነው። ድምፅ የሚሰማ ከሆነ ከመጀመራችን በፊት ሁላችሁም አንድ ቁጥር ጻፉልኝ ቻት ላይ ማለት ነው። ኦኬ፣ ስለዚህ መቀጠል እንችላለን ማለት ነው። ስለዚህ ዛሬ የምንጀምረው ከኢንትሮዳክሽን ፓርት ነው። ዛሬ የምናየው ስለ ፎሬክስ ምን ማለት እንደሆነ ነው ሁሉም ነገር። ስለዚህ ከዛ ከመግባታችን በፊት ግን ጌት ቱ ኖ ዩር ሜንቶር ማለት ነው። ስለዚህ ሁላችሁም እዚህ ጋር የመጣችሁት የሚስተር ማርሻልን ኤክስፒሪየንስ ወይም ፎሬክስ ላይ ያለው ኤክስፒሪየንስ ምን ይመስላል እና ከእሱ ለመማር ነው የመጣችሁት። ሚስተር ማርሻል ማለት ከ5 ዓመት ፕላስ ኤክስፒሪየንስ ያለው ነው እዚህ ማርኬት ላይ። ከስክራች ጀምሮ እስካሁን እስካለበት ድረስ አፕ ኤንድ ዳውን እና ያለውን ኤክስፒሪየንስ እዚህ ጋር አብሯችሁ ሼር የሚያደርግ ይሆናል። ሞስት ኦፍ ዩ ታውቁታላችሁ ብዬ አስባለሁ። ዛትስ ዋይ ዩ ጆይን ዘ ቡት ካምፕስ። ስለዚህ አሁን በሚኖረን ቆይታ ላይ ዋትስ ፎሬክስ ከሚለው ጀምሮ እስከ መጨረሻው ድረስ አብረን እንሄዳለን ማለት ነው። መጀመር እንችላለን። እዚህ ጋር ስክሪን ሼራችሁ ምናምን አታርጉ እንድንቀጥል የምላችሁን ነገር በስትክክል ተከታተሉኝ። መጨረሻ ላይ ጥያቄ ካላችሁ ቻትሩም ላይ እንትን እንላለን ማለት ነው። ስለዚህ እሱን ነው። ስለዚህ አሁን ዋትስ ፎሬክስ ከሚለው ጀምሮ ነው የምንጀምረው። ሁላችሁም ከፎሬክስ ጋር ፋሚሊየር ናችሁ ብዬ አስባለሁ። ስለዚህ ይህን ክላስ ዋናው ታርጌት የሚያደርገው አዳዲስ ተማሪዎች ላይ ነው ማለት ነው። ስለዚህ ዋትስ ፎሬክስ ትሬዲንግ፣ ፎሬክስ ማለት የውጭ ምንዛሬ ማለት ነው በአማርኛ። እዚህ ጋር ምንድን ነው የምንሰራው ብላችሁ ወይም እዚህ ጋር ምን ልናደርግ ነው የመጣናቸው ብላችሁ እንትን ካላችሁ ፎሬክስ ትሬድ ልናደርግ ነው ሁላችንም የመጣ ነው፣ ኦር ትሬዲንግ ነው። ስለዚህ ፎሬክስ ማለት በቀላሉ ትሬዲንግ ማለት ቃሉ ብቻው ትሬዲንግ ማለት ኢትስ ንግድ ማለት ነው። ንግድ ስለሆነ ፎሬክስ ትሬዲንግ ማለት ደግሞ የውጭ ምንዛሪ ንግድ ማለት ነው። እዚህ ጋር የምንሰራው የውጭ ምንዛሪ ንግድ ነው። ዋትስ ፎሬክስ ማለት ኢትስ አብሪቬሽን ነው። ፎሬክስ ማለት ፎሪን ኤክስቼንጅ ማለት ነው። ወደ አማርኛ ስንተረጉመው የውጭ ምንዛሪ ንግድ እንዳልኳችሁ ነው። ትሬዲንግ ማለት ንግድ ነው። ስለዚህ የውጭ ምንዛሪ ንግድ ነው እዚህ ጋር የምንነግደው፣ ኦር ገንዘባችንን ልንሰራ የምንችለው በንግድ ነው ማለት ነው። ስለዚህ ትሬዲንግ ማለት ንግድ ነው ቀጥታ ማለት ነው። ዘዌ ትሬድ የምናደርግባቸው ሜቶዶች ከሌላ ማርኬት ቢለይም ማለት ነው። ስለዚህ ምንድን ነው የምንነግደው ፎሬክስ ላይ ብላችሁ ደግሞ ጥያቄ ሊመጣባችሁ ይችላል። ፎሬክስ ላይ የምንነግደው ከረንሲ ፔሮችን ነው ወይም ብሮችን ነው የምንነግደው። ለምሳሌ ኢትዮጵያ ቀለል አድርጌ ሳስረዳችሁ የኢትዮጵያ ብር አለ፣ ዶላር አለ። ስለዚህ አሁን አንድ የኢትዮጵያ ብር $130 ማለት አንድ ዶላር 130 የኢትዮጵያ ብር ቢሆን ልዩነት አለው። ስለዚህ ፎሬክስ ላይ ማለት 120 ላይ የገዛችሁትን ዶላር 130 ሲገባ ከሸጣችሁት በአንድ ዶላር ብቻ 10 ብር አተረፋችሁ ማለት ነው። ስለዚህ በከረንሲ በሀገሮች ከረንሲ ዲፍረንስ አድቫንቴጅ ልንይዝ ወይም ፕሮፊት ልናደርግበት እንደ ማንኛውም ንግድ ፕሮፊት እንሰራበት የምንችለው ማርኬት ነው ማለት ነው። ስለዚህ ፎሬክስ ላይ ምንድን ነው የምንነግደው የሚለውን ጥያቄ መመለስ ከፈለጋችሁ ያንን ነው ማለት ነው። የምንነግደው ከረንሲ ፔሮችን ነው። ስለዚህ ከረንሲ ፔሮች ዓለም ላይ በጣም ኢንተርናሽናል ብዙ አይነት ከረንሲ ፔሮች አሉ። ዩኤስዲ አለ፣
ኒዘርላንድ ዶላር አለ፣ አውስትራሊያን ዶላር አለ፣ ብዙ አይነት ከረንሲዎች አሉ። ስለዚህ ኢንተርናሽናል የሚባሉ ከረንሲዎች ፎሬክስ ማርኬት ላይ ተጠቃሎ ገብተው እነሱን ነው ትሬድ የምናደርገው ማለት ነው። ስለዚህ አዳዲስ ለሆናችሁ ሰዎች ፎሬክስ ምንድን ነው ሲባል ፎሬክስ ማለት ንግድ ነው። እኛ ፎሬክስ ትሬደር ነው ሲባል አንድ ሰው ፎሬክስ ማርኬቱን ትሬድ የሚያደርግ ሰው ወይም የሚነግድ ሰው ነው ማለት ነው። ስለዚህ ፎሬክስ ማርኬት ማለት በአጭሩ ይሄ ነው ማለት ነው። ስለዚህ የውጭ ምንዛሪ ንግድ ማለት ነው በአማርኛ ፎሬክስ ትሬዲንግ። ስለዚህ ምንድነው ትሬድ የምናደርገው? ከረንሲ ፔሮችን ነው ትሬድ የምናደርገው ማለት ነው። ስለዚህ እሱን ነገር ማወቅ አለባችሁ ቢፎር ዊ ፕሮዚት ወደ ሌሎቹ ነገሮች። ሁለተኛው ነገር ደግሞ ዋይ ፎሬክስ ትሬዲንግ፣ ለምንድን ነው ሰው ፎሬክስ ትሬዲንግ ትሬድ የሚያደርገው? ለምንድን ነው በአብዛኛው ሰው እዚህ የመጣው ትሬድ የሚያደርገው? ትሬድ ለማድረግ የሚመጣው ገንዘብ ለማግኘት ኦር ሰምቲንግ ነው። ስለዚህ እንደ ማንኛውም ንግድ ዋይ ፎሬክስ ትሬዲንግ መጀመሪያ ፕላናችን ከአንድ ማርኬት ፕሮፊት ለመስራት ነው። ኦፍኮርስ ግን ዋይ ፎሬክስ ከሌሎቹ ማርኬቶች ለምን ለየት ያደርገዋል የሚለውን ነገር ብናይ ፎሬክስ ማርኬት ላይ ኤኒዋን ካን ፓርቲሲፔት ነው። አንደኛ ደረጃ ማንኛውም ሰው ፓርቲሲፔት ሊያደርግም ይችላል ማለት ነው። ስለዚህ ማንኛውም ሰው አካውንት ከፍቶ እውቀቱ እስካለው ድረስ ፓርቲሲፔት ሊያደርግበት የሚችል ማርኬት ነው ማለት ነው። ምንም አይነት ከሌላ አካል ላይሰንስ ወይም ሬጅስትሬሽን አያስፈልገንም ማለት ነው። ስለዚህ ሌላው ደግሞ የፎሬክስ አድቫንቴጅ ካፒታል፣ ወደ ካፒታል ሲመጣ ሌሎች ላይ ቢዝነሶች ምናልባት ብዙ ሰው ሌሎች ቢዝነስ ላይ ሲገባ የተለያየ አይነት ካፒታል ሊያስፈልገው ይችላል። ፎሬክስ ላይ ግን ሁሉም ሰው አቅሙ በፈቀደው ካፒታል ሊጀምርበት የሚችል ማርኬት ነው ማለት ነው። ወይዘር $50 ኦር $100 አድርጎ ሊጀምርበት የሚችል ነው። በአብዛኞቹ ልንጀምርባቸው የምንችላቸው ካፒታሎች እነዚህ ስለሆኑ ማለት ነው። ስለዚህ እነዚህ ዋናው የፎሬክስ ዋይ ፎሬክስ ትሬድ እናደርጋለን የምንላቸው ነገሮች ናቸው ማለት ነው። ስለዚህ ፎሬክስ ላይ ሌቨሬጅ ይሰጠናል። ዛት ሚንስ በትንሽ ካፒታል ማርኬቱን ትሬድ እንድናደረግ። ይህንን ሂውጅ ማርኬት ነው ባይዘዌ ፎሬክስ ማለት በቀን ውስጥ 6.6 ትሪሊዮን እና ከዛም በላይ ቮሊዩም ያለው ማርኬት ስለሆነ ያንን ማርኬት በትንሽ ገንዘብ ትሬድ እንድናደረግ ወይም እንድንነግድ ይጠቅመናል። ስለዚህ ዋናው አድቫንቴጁ ይሄ ነው። አንደኛ ደረጃ ላይሰንስ እና ሬጅስትሬሽን የለውም። ከየትኛውም አካል ከመንግስት የሚሆን ንግድ ፍቃድ ምናምን አያስፈልጋችሁም። ስኪል ሴት ነው የሚያስፈልጋችሁ ይህንን ለመማር። ዛትስ ዋይ እዚህ የተገኛችሁት። ስኪሉን ከተማራችሁ በኋላ ማንኛውም ሰው አካውንቱን ከፍቶ ካፒታሉን ዲፖዚት አድርጎ ኢንተርናሽናል ፎሬክስ ማርኬትን ሊነግድ የሚችልበትን አክሰስ ይሰጠናል ማለት ነው። ሶ ዛትስ ዋይ እንደዛ የሚያደርገው ማለት ነው። ስለዚህ ዋይ ፎሬክስ ማርኬት የሚለውን ይሄንን ካልን ፎሬክስ ማርኬት ምንድን ነው የሚያንቀሳቅሰው? ዋት አፌክትስ ዘ ፎሬክስ ማርኬት? ይህንን ማርኬት ምንድን ነው ከፍ ዝቅ የሚያስብለው? ለምን ቅድም እንዳልኳችሁ ፎሬክስ ማርኬት ማለት ከሁለት ከረንሲ መሀል ያለው ዲፍረንስ ነው። ዛት ሚንስ ከፍ ይላል፣ ዝቅ ይላል፣ ከፍ ይላል። ለምሳሌ ዶላር እኛ ኢትዮጵያ ውስጥ ከ2 ወር ከ3 ወር በፊት 100 ነበረ። አሁን 120 ይገባል፣ ከዛ 130 ይገባል። ከፍ ይላል፣ ዝቅ ይላል ማለት ነው። እንደውም የኛ ሀገር ሞር ቮላታይል ስላልሆነ ብዙም እንትን አይልም። የውጭ ሀገሮች ግን በየቀኑ ከፍ ዝቅ ከፍ ዝቅ ከፍ ዝቅ ይላል። ስለዚህ ከነዚህ ዲፍረንሶች ነው እንትኖችን ይሄ ትርፍን ለማድረግ የሚመጣው ማለት የምንመጣው። ስለዚህ እነዛን ነገሮችን አይተን ነው የምንመጣው ማለት ነው። ስለዚህ እነዚህን ማርኬቶች ግን ምንድነው አፌክት የሚያደርጋቸው? ምንድነው ከፍና ዝቅ የሚያደርጋቸው ምንድነው ብንል ብዙ ፋክተሮች አሉ። አንደኛው ኢኮኖሚክ ኢንዲኬተር ነው። የአንድ ሀገር ኢኮኖሚ ኢንዲኬተር፣ የሀገሪቷ ጂዲፒ፣ ኢንፍሌሽን ሬት የመሳሰሉት ነገሮች አፌክት ያደርጋል። በተለይ ሞስትሊ እኛ ሀገር አፌክት እንደሚያደርጉ። ለምን? ኢንፍሌሽናችን፣ ጂዲፒያችን ሞስትሊ ድሃ ሀገር ስለሆን ብዙ ጊዜ ዶላር ከፍ ከፍ እያለብን ነው የሚመጣው የዶላር ዋጋ። ስለዚህ ሜን ቲንግ ከኛ ሀገርም ቀለል አድርጋችሁ ስታነሱት ምን አፌክት እንደሚያደርገው መረዳት ትችላላችሁ ማለት ነው። ሌላው ደግሞ ግሎባል ኢቨንትስ ናቸው። ግሎባል ኢቨንትስ ማለት ዓለማችን ላይ ብዙ አይነት ኢቨንቶች ይፈጠራሉ። ጦርነቶች ሊሆኑ ይችላሉ፣ የሀገራቶች ግጭቶች ሊሆኑ ይችላሉ። ለምሳሌ አሁን ብዙ ዓለማችን ላይ ጦርነት አሉ፣ እነ ራሽያ ዩክሬን ምናምን ጦርነት። ይሄንን ማርኬቱ ላይ አፌክት ያደርገዋል። ለምን? ከረንሲ። ለምን? ሁሉም ሰው ፋይናንሻል ማርኬት እስከሆነ ድረስ በብር ስለሆነ ሁሉንም ነገር የሚገበያየው ጦርነት እንዳለ ድረስ አንድ ሀገር ውስጥ ሰላም ከሌለ ጦርነት ካለ ይሄ ማርኬት አፌክት ይሆናል ማለት ነው። ስለዚህ ያንን አፌክት ያደርጋል ማለት ነው። ሁለተኛ ሴንትራል ባንኮች ናቸው። ስለዚህ ፎሬክስ ላይ ትልቁ ተሳታፊዎች ከሪቴል ትሬደሮች ወይም እንደኛ ኖርማል አካውንት ከፍቶ ትሬድ ከሚያደርጉ ሰዎች በላይ ሴንትራል ባንኮች
ድርሻ አላቸው። ስለዚህ የእነሱ ሴንትራል ባንኮች ዲሲሽን ሬቱ ኢንተረስት ሬት ምናምን ዲሳይድ የሚያደርጉት ነገር ማርኬቱ ላይ አፌክት ያደርጋል ማለት ነው። ሌላው ሰፕላይ እና ዲማንድ ነው። ሰፕላይ እና ዲማንድ ደግሞ ፍላጎትና አቅርቦት ማለት ነው። እዚህ ሀገር እንደምናየው ዶላር በጣም ብዙ ሰው ስለሚፈልግ መግዛት ዶላር ዋጋ ሁሌ እየጨመረ ነው የሚመጣው። ስለዚህ ፍላጎትና አቅርቦት፣ ሁሉም ሰው ደግሞ ለመሸጥ ከፈለገ ይቀንሳል ማለት ነው። ስለዚህ ነው። አምስተኛው ደግሞ እኛው ራሳችን ትሬደሮች ነው ማርኬቱን አፌክት ልናደርገው የምንችለው። እኛው ራሳችን ትሬደሮች፣ ሪቴል ትሬደሮች፣ ትላልቅ ኢንስቲትዩሽን እና በባንክ ደረጃ ትሬድ የሚያደርጉ ሰዎች ማርኬት ስንገዛና ስንሸጥ ራሳችንን ማርኬቱ ላይ ኢንፍሉዌንስ እናደርጋለን ማለት ነው። ራሳችን ማርኬት ላይ ኢንፍሉዌንስ። ስለዚህ እነዚህ ኢንፍሉዌንሶች ተደማምረው ፎሬክስ ማርኬት ላይ አፌክት ያደርጉታል። እነዚህ ማርኬት ሀይሊ እነዚህ ዋነኞቹ ነገሮች ናቸው ከፍ ዝቅ የሚያደርጉት ነገሮች ማለት ነው። ስለዚህ ፎሬክስም ይሁን ሌሎችም ፋይናንሻል አሴቶችን የሚሆን ሞርሊ እንትን የሚያንቀሳቀሱት እነዚህ ፋክተሮች ናቸው። አሁን ለምሳሌ በጣም እንዲሁም በቅርቡ አሁን ግሎባል ኢቨንት አንድ ብነግራችሁ ኢሌክሽን ነው። የአሜሪካን ኢሌክሽን በትራምፕ እና በካማላ መካከል የነበረው ኢሌክሽን ነው። ስለዚህ ያ ኢሌክሽን የነበረው ማርኬት ላይ ትራምፕ ሲያሸንፍ ማርኬቶች ምን ያህል እንዳንቀሳቀሳቸው የክሪፕቶ ማርኬት የሚሆን የስቶክ ማርኬቱም ከፎሬክስ ውጭ እነዚህ ማርኬቶች ሁሉ ማርኬት የሚባሉ ነገሮች ላይ አፌክት አርጓል ማለት ነው። ስለዚህ አንዱ የግሎባል ኢቨንት አንዱ ምሳሌ በቅርቡ የተካሄደው ኢሌክሽን ነው ማለት ነው። ስለዚህ እነሱን ነገሮችን ኮንሲደር ማድረግ እንችላለን ማለት ነው ግሎባል ኢቨንት። ስለዚህ ምን ማለት ነው ፎሬክስ? ለምንድነው ፎሬክስ ትሬድ የምናደርገው ማርኬት ደግሞ ምን አፌክት ያደርገዋል የሚለውን ነገር እየተረዳችሁ ይመስለኛል። ስለዚህ እኔ የምላችሁን ነገር ስቴፕ ባይ ስቴፕ ኖት እየያዛችሁ እንትን ብትሉት አሪፍ ነው ማለት ነው። ስለዚህ ሌላው ደግሞ ዋትስ ፎሬክስ ብሮከር ነው የሚለው ነው። ስለዚህ ዋትስ ፎሬክስ ብሮከር፣ ፎሬክስን እንዴት ነው ትሬድ የምናደርገው፣ ካፒታላችንን የት ነው የምናስገባው፣ ምንድን ነው የምናደርገው የሚለውን ነገር እንትን እንዴት ነው ወዴት ነው የምናስገባው? ይሄ የሁላችሁም ጥያቄ ነው አዲስ ከሆናችሁ ማለት ነው። ስለዚህ ዋትስ ፎሬክስ ብሮከር የሚለውን ነገር ምንድን ነው ብላችሁ፣ ብሮከር ማለት እኛና ማርኬቱን የሚያገናኘን ሰርድ ፓርቲ ነው ማለት ነው፣ ሶስተኛ ወገን ማለት ነው። ስለዚህ የአሁን ያልኳችሁ ሌቨሬጅ የሚሰጠን ብሮከር ነው። አሁን የሚሰጠን ያ እንትን ማርኬታችን እንትን የሚሰጠን ብሮከሮች ናቸው። ስለዚህ ብዙ አይነት ብሮከሮች አሉ። የፈለግነውን ብሮከር ቹዝ አድርገን ከራሳችን ጋር መጠቀም እንችላለን። ግን የብሮከር ዋናው ሀሳቡ እኛና ማርኬቱን የሚያገናኘን ነው። ሁለተኛ ደግሞ ሌቨሬጅ ይሰጡናል። እንዲሁም አሁን ከሰማችሁ ብዙ ጊዜ ሌቨሬጃችሁን አንሊሚትድ አድርጉ ምናምን ለቻሌንጁ ሲባል ሰምታችሁ ሊሆን ይችላል። ስለዚህ ብሮከሮች ናቸው ያንን ለምን በትንሽ ካፒታል አሁንም ይሁን እዚህ ቡትካምፕ ላይ ስትገቡ $100 ወደ $30,000 ለማሳደግ ሌላም ሚስተር ማርሻል የሚሰጣችሁ ቻሌንጅ አለ። እሱንም ቻሌንጅ ከ100 ጀምረን $30,000 ድረስ ሌቨሬጁን የሚሰጡን ብሮከሮች ናቸው ማለት ነው። ስለዚህ ፎሬክስ ብሮከሮች ማለት እኛንና ማርኬቱን የሚያገናኙን ካፒታላችንን እንትን ልናደርግ የምንችል ነው ማለት ነው። ስለዚህ እንትን አትበሉ፣ ሪሙቭ ትደረጋላችሁ። እዚህ ላይ ሼር አታርጉ። ስለዚህ እነሱ እሱን ነው ማለት ነው። ሶ ፎሬክስ ላይ እነግዳለን አልን፣ ማርኬቱን ምን አፌክት ያደርገዋል አልን፣ ብሮከሮች ምንድን ነው አልን፣ ዲፖዚት የምናደርገው ለብሮከሮች እንደሆነ ከዛ በኋላ ከብሮከሮቹ ጋር ብሮከሮቹ በሚሰጡን ህጎች መሰረት ትሬድ እንደምናደርግ እንደምንገዛ እንደምንሸጥ ካወቅን በኋላ እንዴት ነው ዲሳይድ የምናደርገው ፎሬክስ ማርኬት ላይ ገብተን እንዴት ነው የምንሸጠው እንዴት ነው የምናተርፈው የሚለውን ነገር ማወቅ መቻል አለብን። ዝም ብለን ገብተን ልንገዛም ልንሸጥም አንችልም። እንዴት ነው ዲሳይድ ልናደርግ የምንችለው? ስለዚህ ይሄ ደግሞ ሌላ የራሱ የሆነ አካሄድ አለው። እንዴት ነው ያንን ነገር ልናደርግ የምንችለው? 3 አይነት ሜቶዶች አሉ። አሴ ሪቴል ትሬደር ወይም እኛ ይህንን ማርኬት ፌስ ልናደርግበትና ልንገዛ ልንሸጥ የምንችልበትና ፕሮፊት ልናመጣበት የምንችለው መንገድ 3 አይነት መንገዶች አሉ። አንደኛው ቴክኒካል አናሊሲስ ነው። ሁለተኛው ደግሞ ፋንዳሜንታል አናሊሲስ ነው። ሶስተኛው ሴንቲሜንታል አናሊሲስ ነው ማለት ነው። ስለዚህ 3 አይነት አናሊሲስ ታይፖች አሉ። እኛ ሜንሊ ፎከሳችን የሚሆነው ቴክኒካል አናሊሲስ ነው። ግን ለመናገር ያክል ቴክኒካል፣ ፋንዳሜንታል እና ሴንቲሜንታል አናሊሲስ ምን ናቸው የሚሉትን ነገሮችን
ማወቅ እናውራቸው። ስለዚህ ቴክኒካል አናሊሲስ ምን ማለት ነው? ቴክኒካል አናሊሲስ ማለት የፕራይስን ወይም የፎሬክስን ሁሌ ቴክኒካል አናሊሲስ ምን ህግ አለው? አንድ ህግ አለው። ፕራይስ ሂስትሪ ራሱን ይደግማል። ስለዚህ ሂስትሪ ራሱን እየደገመ ነው የሚመጣው። ስለዚህ ሜንሊ ቴክኒካል አናሊሲስ ፎከስ የሚያደርገው ሂስትሪ ራሱን ይደግማል ማለት ነው። ራሱን እየደገመ ነው የሚመጣው። ስለዚህ እኛ ትናንት ያየነውን ነገር ዛሬም ይደግማል ብለን አሰምሽን በመስጠት ትሬድ ልናደርግበት የምንችል ሜትር ነው። አንድ ይሄኛው ነው ማለት ነው። ስለዚህ ቴክኒካል አናሊሲስ ማለት ሂስትሪ ላይ ዲፔንድ ሆነን ትሬድ የምናደርገው ነገር ነው። በቃ ዌዘር ቢ ዩዝ ኢንዲኬተርም ሊሆን ይችላል፣ ምንም ልንጠቀም እንችላለን። ግን ቴክኒካል አናሊሲስ ብቻውን ሂስትሪ ላይ ሪሊ አድርገን የምንማረው ነገር ሊሆን ትሬድ ልናደርግባቸው የምንችላቸው አንዱ ሜትር ነው። ሁለተኛው ፋንዳሜንታል አናሊሲስ ነው። ፋንዳሜንታል አናሊሲስ ደግሞ አሁን ቅድም ሳወራቸው የነበረው ኢኮኖሚክ ካላንደሮችን፣ ማርኬት አፌክት ሊያደርጉት የሚችሉትን ኒውሶችን፣ የዓለም ላይ ጦርነት ያለው ምንን አፌክት ሊያደርግ ይችላል፣ እንደዚህ አይነት ኒውስ ሲወጣ፣ እንደዚህ ትራምፕ ሲመረጥ እዚህ ማርኬት ላይ ምን ሊሆን ይችላል የሚለውን ነገር አናላይዝ በማድረግ ዲሲሽን የምናደርግባቸው ነገሮች ናቸው በቀላሉ። ሴንቲሜንታል አናሊሲስ ማለት ኒውሶችንና እንደዚህ ኤቨንቶችን እንደዚህ ኢኮኖሚክ ካላንደሮችን ሊሆኑ ይችላሉ እና አዲስ ኤቨንት በተፈጠረ ቁጥር ያንን ፋንዳሜንታሉን አናላይዝ በማድረግ ማርኬት ላይ ዲሲሽን ወይም ኢንፎርምድ ዲሲሽን ለማድረግ የሚጠቅመን አንዱ የአናሊሲስ ታይፕ ነው ማለት ነው። ሶስተኛው ሴንቲሜንታል አናሊሲስ ነው። ሴንቲሜንታል አናሊሲስ ማለት ምን ያህል ትሬደሮች እዚህ ማርኬት ላይ እየተሳተፉ ነው፣ ምን ያህሉ ገዝተውታል፣ ምን ያህሉ ሸጠውታል፣ ምን ያህሉ ባይ ላይ ናቸው፣ ምን ያህሉ ሴል ላይ ናቸው። ስለዚህ እንዳልኳችሁ አንዱን ማርኬት አፌክት የሚያደርገው ነገር እኛ ትሬደሮች እና ሰፕላይ እና ዲማንድ ነው። ስለዚህ ምን ያህል ፍላጎትና አቅርቦት አለ የሚለውን በሌላ መልኩ ለማየት ሴንቲሜንታል አናሊሲስ እንጠቀማለን ማለት ነው። ስለዚህ እነዚህ ሶስት ታይፕ ኦፍ ሴንቲሜንታል አናሊሲስ ናቸው። እኛ ሜንሊ ፎከስ የምናደርገው ከዚህ በኋላ ቴክኒካል አናሊሲስ እና ፕራይስ አክሽን ላይ ነው። እነሱን ለማወቅ ያክል ምን ይመስላሉ የሚለውን እነዚህ ናቸው ማለት ነው። ስለዚህ ኦኬ ቴክኒካል አናሊሲስ ካልን ቴክኒካል አናሊሲስ ውስጥ እኛ የምንጠቀሙ ብዙ አይነት ቴክኒካል አናሊሲሶች አሉ። እኛ የምንጠቀሙ ምንድነው? ፕራይስ አክሽን ነው። እኛ የምንጠቀሙ ምንድነው? ፕራይስ አክሽን ነው። ስለዚህ ፕራይስ አክሽን ማለት በቀላል አማርኛ ፓስት ሂስትሪን በማየት ምንም አይነት ኢንዲኬተሮችን ሳንጠቀም ፕራይስ ላይ ብቻ ፎከስ በማድረግ ፓስት ፕራይስ ዳታን በመጠበቅ ለሚቀጥለው ስቴፓችን ኢንፎርምድ ዲሲሽን የሚሰጠን ፕራይስ አክሽን ነው። ስለዚህ እኛ የምንጠቀመው እዚህ ጋር ሁላችሁም ከዚህ በኋላ ላሉት ክላሱም ልትገፉበት የምትችሉት ሚስተር ማርሻልም ሊያሳያችሁ የሚችሉ ዲፕ ነገሮችን ፕራይስ አክሽን ናቸው። ለእሱ ፕራይስ አክሽን በራሱ ሜተድ ከስተማይዝ አድርጎት ወይም በኤክስፒሪየንስ እንዳልኳችሁ 5+ ይርስ ኤክስፒሪየንስ ስላለው ሁላችሁም እንደምታውቁት እሱ ፕራይስ አክሽን ላይ ሪሊ የሆነው ከዛ ላይ እሱን ኤክስፒሪየንስ ካደረገውና ራሱን በኤክስፒሪየንስ ካገኛቸው ከስተማይዝ ካደረጋቸው ስትራቴጂዎች በሱ ነው የምታዩት ማለት ነው። ስለዚህ ሁላችሁም ወደዛ ስቴጅ ከመሄዳችሁ በፊት ዊዝ ፕራይስ አክሽን ፋሚሊየር መሆን መቻል አለባችሁ ማለት ነው። ስለዚህ ፕራይስ አክሽን ማለት የፕራይስን ፕራይስ ብቻ ላይ ፎከስ በማድረግ ኢትስ አባውት ፕራይስ፣ ሌላ ነገር ኢንዲኬተር እና ሌሎች ነገሮች ፕራይስ አክሽን ላይ ማተር አያደርጉም። ስለዚህ ፕራይስን ብቻ እንትን በማድረግ እንትን የምንለው ይሄ የምንጠቀምበት ስትራቴጂ ነው ማለት ነው። ስለዚህ እሱን በስትክክል ማወቅ መቻል አለባችሁ ማለት ነው። ሁለተኛው ደግሞ ዋይ ፕራይስ አክሽን፣ ለምንድን ነው ከሌሎች ስትራቴጂዎች ፕራይስ አክሽን እየተጠቀም ነው? አንደኛ ሲምፕሊሲቲ ነው። ፕራይስ አክሽን የበፊት ፕራይስን አናላይዝ በማድረግ የበፊት ፕራይስን እንደ ሪፈረንስ በመጠቀም ፊውቸሩን ወይም የምንነግደውን ትሬድ ገዝቶ ለመትረፍ የምንጠቀምበት ስትራቴጂ ነው። አንደኛ ደረጃ ምንድን ነው ከፕራይስ አክሽን አድቫንቴጅ ሊሰጠን የሚችለው ሲምፕሊሲቲ ነው። ማርኬቱን ሲምፕል በሆነ ወይ ምንም አይነት ኤክስተርናል ነገር ሳንጨማምር ፕራይስን ብቻ በማየት ሌላ ፕራይስ ብቻ ፓስት ፕራይስን ሪፈረንስ በማድረግ ብቻ ትሬድ ልናደርግበት የምንችለው ሜተድ ነው ፕራይስ አክሽን ማለት ነው። ሁለተኛ ጥቅሙ ምንድነው? የፕራይስ አክሽን ኢት ጊቭስ አስ ሃይ ፕሮባቢሊቲ ሴታፖችን ይሰጡናል ማለት ነው። ሃይ ፕሮባቢሊቲ የሆኑ ሴታፖች ይሰጡናል ማለት ነው። ዛት ሚንስ ማርኬት ላይ ሮ ዳታን ብቻ አናላይዝ ስለምናደርግ ወይም የማርኬት ፓስት ፕራይስን ብቻ አናላይዝ ስለምናደርግ ሃይ ፕሮባቢሊቲ ሴታፖችን ይሰጡናል ማለት ነው። ሃይ ፕሮባቢሊቲ ሴታፖች ማለት ስንነግድ ፊውቸር ፕራይስን ፕሪዲክት ለማድረግ
ሀይ የሆነ ፕሮባቢሊቲ ይሰጠናል ማለት ነው። ስለዚህ ዛሬም ነገም ከነገ ወዲያም እያለን ትሬድ ባደረግን ቁጥር ፕራይስ አክሽን ራሱን የመደጋገሙ ፕሮባቢሊቲ በጣም ሀይ ነው እዚህ ማርኬት ላይ ማለት ነው። ስለዚህ ዛትስ ዋይ ዊ ዩዝ ፕራይስ አክሽን። አሁን እንዴት እንደመጣውላችሁ ቴክኒካል አናሊሲስ ነው የምንጠቀመው። ከቴክኒካል አናሊሲስ ፕራይስ አክሽን ነው የምንጠቀመው። ለምን ፕራይስ አክሽንን መረጥን የሚሉ ጥያቄዎችን በስትክክል አይምሯችሁ ላይ ለማስገባት ያክል ማለት ነው። ስለዚህ ፕራይስ አክሽን እዚህ ላይ ፎከስ የሚያደርግ አንድ የቴክኒካል አናሊሲስ ሜተድ ነው ማለት ነው። ስለዚህ ሁላችንም ፕራይስ ላይ ፎከስ በማድረግ ፕራይስ አክሽንን ነው የምንጠቀመው ማለት ነው። ሌላው ፕራይስ አክሽን የራሱ ሩሎች አሉት። ሞር ዲፕሊ ከዚህ በኋላም በሚኖረን ክላስ ሜጀር ፓርቶቹን ደግሞ ከሚስተር ማርሻል ጋር ከዚህ በኋላ የሚያሳያችሁ ነገሮች ፕራይስ አክሽን ላይ ፎከስ የሆኑ ነገሮች ናቸው። ስለዚህ እሱ በሚያስተምራችሁ ሰዓት ኮንፊውዝ መሆን አያስፈልጋችሁም። ዳይሬክትሊ ፕራይስ አክሽን ምን ማለት እንደሆነ አውቃችኋል። ለምን ፕራይስ አክሽንም እየተጠቀማችሁ እንደሆነ አውቃችሁታል። ስለዚህ እሱ ከሚሰጣችሁ 5+ ይርስ ካለው ኤክስፒሪየንስ መሰረት ማርኬት በፕራይስ አክሽን ሜተድ እንዴት እንደሚታይ እይታው እንዳለበት እንዴት አይቶ አናላይዝ ማድረግ እንደሚችል እና ኢንፎርሜድ ዲሲሽን ሊሰጠው የሚችል ለምን ትሬዲንግ ላይ ምንድነው ሁሌ መተን ዲሳይድ ነው የምናደርገው መች መግዛት መች መሸጥ እንዳለብን። ስለዚህ ፕራይስ አክሽን እንዴት ነው ዲሳይድ ማድረግ ያለብን ማርኬት ላይ የሚለውን ነገር ለማወቅ ወሳኙ ቱላችን ነው ማለት ነው። ስለዚህ ምንድነው ስትራቴጂያችን ከዚህ በኋላ የሚሆነው አውት ፕራይስ አክሽን ነው ማለት ነው። ስለዚህ ፕራይስ አክሽን የራሱ የሆኑ ሩሎች አሉት ማለት ቤዚክ ሩሎች አሉት። ቤዚክ ሩሎቹን ኔክስት ክላስ ነው የምናየው ቢኮዝ ኦፍ ዛሬ ስለ ፎሬክስ እና እንዴት ነው ስለ ፎሬክስ ቤዚክ ፓርቱን ማወቅ ስለፈለግን ነው። ስለዚህ እነዛ ነገሮች ነው ሞሊ ፎከስ አድርገን የምናየው ማለት ነው። ስለዚህ እነሱን ነው የምናየው። ሌላው ፎሬክስ ላይ ብዙ አይነት ተርሞች አሉ። ስለዚህ አንዳንድ ተርሞቹን እናያለን። ስለዚህ ፎሬክስ ላይ እንዳልኳችሁ ምንድን ነው ቢትዊን ፕራይስ ዲፍረንስ ነው እንትን የምንለው ቢትዊን ፕራይስ ዲፍረንስ ነው እኛ ፕሮፊታችንን ሜክ የምናደርገው ኢዝሊ ማለት ነው። ስለዚህ ስለ ፎሬክስ ሁሌ ስናወራ ሁሌ ልናደርግ የምንችለው ነገር ምንድን ነው ፕራይስ ዲፍረንስ ላይ ነው ፎከስ አድርገን ገንዘባችንን ሜክ ልናደርግ የምንችለው ወይም ከአንድ ማርኬት ሸጠን ወይ ገዝተን ልናተርፍ የምንችለው ማርኬት ላይ ዲፍረንስ ሲኖር ነው። ስለዚህ እነዛ ዲፍረንሶች ይለካሉ። ስለዚህ 1% ሲጨምር 2% ስለዚህ ይለካሉ። ስለዚህ እነዚህን ዲፍረንሶችን ሜዥር ለማድረግ የሚጠቅመን አንዱ ተርም ምንድነው ፒፕስ የምንለው ነው። ፐርሰንቴጅ ኢን ፕሮፊት ማለት ነው በሌላ አባባል ማለት ፐርሰንቴጅ ኢን ፖይንት ፐርሰንቴጅ ኢን ፖይንት ማለት ነው። ስለዚህ ፒፕስ ማለት አሁን ምናልባት ከዚህ በፊት አሁን ቪአይፒ ሲግናል ላይም ገብታችሁ ምናምን ከሆነ ይሄን ያህል ፒፕስ ኢን ፕሮፊት ይሄን ያህል ፒፕስ ራን እያደረገ ነው ማርኬት ሲባል እኛ ከገባ ነው ማርኬቱ ምን ያህል ሂዷል ምን ያህል እንትን ብሏል። ስለዚህ ይሄንን ፒፕ የምንለው ነገር ኳልኩሌት ለማድረግ የሚጠቅመን አንዱ ሜጀርመንት ቱላችን ነው ማለት ነው። ስለዚህ አንድ ነገር ማወቅ ያለባችሁ ነገር ይህን ያህል ፕሮፊት ምናምን ከማለታችን በፊት ምን ያህል ፕሮፊት ሴት እንደምናደረግ ምን ያህል ስቶፕ ሎሳችንም ሴት እንደምናደረግ አንድ ሜጀርመንቱ ዋናው ቱሉ ምንድን ነው ፕሮፊት ማለት ነው። ኦኬ ፈላ የምትባለው ልጅ ከዚህ በኋላ ሪሙቭ ትደረጋለ ባን ስለምትደረግ ፕሊዝ እንትን እዚህ ጋር አድቨርታይዝ ማድረግህን አቁም። ሶ ሌላው ደግሞ ስቶፕ ሎስ ነው። ስቶፕ ሎስ ምን ማለት ነው? ሁሌ ትሬድ በምናደርግበት ሰዓት አካውንታችንን ፕሮቴክት ማድረግ መቻል አለብን። ስለዚህ ስለዚህ አንድን ትሬድ ከገባ ነው ከገዛ ነው ወይ ከሸጥ ነው በኋላ ሁሌ ማርኬቱ ላይ አንሰርቲኒቲ ሊፈጠር ስለሚችል በስቶፕ ሎስ እንትናችንን ካፒታላችንን ፕሮቴክት ማድረግ አለብን። ስለዚህ ስቶፕ ሎስ ማለት አንድን ማርኬት ከገዛ ነው ከሸጥን በኋላ አካውንታችንን ፕሮቴክት ለማድረግ ስቶፕ ሎስ ሴት እናደርጋለን። ወይም 2 ላይ ከገዛ ነው ማርኬቱ 1 ላይ ወይ 0 ላይ ሲደርስ እንዲያስወጣንና ከዛ ማርኬት ሪስክ አድርገን ነው በገባ ነው ገንዘብ እንዲያስወጣን የሚያደርግ ነገር ነው። ስለዚህ ስቶፕ ሎስ ሁሌ ያስፈልገናል ማርኬት ላይ ስቶፕ ሎስ ሁሌ ማርኬት ላይ ያስፈልገናል። ስለዚህ አንድ ማርኬት ከገባን በኋላ
ይሄ ስቶፕ ሎስ የሚያስፈልገን ምክንያት ለዚህ ነው። ካፒታላችንን ፕሮቴክት ያደርግልናል። ምን ያህል ማርኬቱ ላይ ሪስክ እንዳለን በስቶፕ ሎስ ፕሮቴክት ማድረግ እንችላለን ማለት ነው። ሌላው ሪስክ ቱ ሪዋርድ ነው። ሪስክ ቱ ሪዋርድ ማለት አንድን ትሬድ ስንገባ ወይም ስንነግድ ምን ያህል ሪስክ እናደርጋለን፣ ምን ያህል ሪዋርድ እናገኛለን። ገብቷቸዋል። ስለዚህ አሁን ሪስክ ቱ ሪዋርድ ሲባል 1 to 3 ኦር 1 to 4 ሪስክ ቱ ሪዋርድ አንድ ሰው ሲል ምን ያህል ሪስክ ያደርጋል፣ ምን ያህል ሪዋርድ ያገኛል። ስለዚህ አንድ ሰው 1 to 3 ወይም ማርኬቱ ላይ ያገኛችሁት ኦፖርቹኒቲ 1 to 3 ሪዋርድ ከሆነ $100 ሪስክ ካደረጋችሁ ሪዋርዳችሁ 300 ሊሆን ይችላል ማለት ነው። ስለዚህ ከዛ ትሬድ ልከስሩ የምትችሉት ሚኒመም $100 ነው፣ ልታተርፉ የምትችሉት ማክሲመም $300 ነው። ስለዚህ ሪስክ ሪዋርድ ማለት ያ ነው ኮንሴፕቱ ማለት ነው። ስለዚህ አሁን እዚህ ጋር ቻት እየጻፋችሁልኝ ነው ለቢግነሮች የሚል ግን እዚህ ውስጥ ቢግነሮች ስላሉ እነሱ በደንብ አንደርስታንድ ማድረግ አለባችሁ። ለምን ቻሌንጁም ሲቀጥል ከዚህ በኋላም ለሚኖራችሁ ክላስ መጀመሪያ ቤዚክ ነገሩን በዚህ ላይ ሪላይ ያደርጋችሁ ነው ቀጣዩን ኔክስት እንትን ማግኘት የምትችሉት ማለት ነው። ሌላው ድሮዳውን ነው። ድሮዳውን ምንድን ነው? ድሮዳውን ማለት አንድን ትሬድ ከገባ ነው በኋላ ስቶፕ ሎስ አለን፣ ቴክ ፕሮፊት አለን። ስለዚህ ስቶፕ ሎሳችን ስፔስ አለው። ስለዚህ ለምሳሌ 3 ላይ ከሸጣችሁት አንድ ላይ ስቶፕ ሎስ አልኩኝ ካላችሁት ማርኬቱ 2 ላይ መጡ ወደ 4 ሊመለስ ይችላል፣ ወደ 5 ወደ 6 ወደ 7 እያለ ሊሄድ ይችላል። ስለዚህ ያቺ ከገዛችኋት በኋላ 3 ላይ ገዝታችኋት ወደ 2 ተመልሳ የምትመጣው ሞመንት ድሮዳውን እንላታለን ማለት ነው። ስለዚህ ፕሮፊት ከማየታችን በፊት ማርኬቱ አጌንስ ተመልሶ ድሮዳውን ውስጥ ገብቶ ወይስ ማይነሱን አሳይቶን ከዛም በኋላ ምን ያህል ኪሳራ ውስጥ እንዳለን አሳይቶን ከዛ በኋላ ወደ ፕሮፊት ሊመለስ ይችላል ወይም ስቶፕ ሎስ ላይ ሊመጣ ስለሚችል ያንን ያቺ የምትመለስበት ፖይንት ምን ትባላለች? ድሮዳውን ትባላለች ማለት ነው። እንደዛ ነው። ስለዚህ ሌላው ደግሞ ብሬክ ኢቭን ነው። ብሬክ ኢቭን ምን ማለት ነው? ብሬክ ኢቭን ማለት ኒውትራል ማለት ነው። ከትርፍም ከሎስም ነፃ የሆነ ዜሮ ማለት ነው። ማይነስም አይደላችሁ ፕሮፊት ላይም አላችሁ። አሁን ለምሳሌ ለቻሌንጁ ሁሉም ሰው እዚህ ጋር $100 ኢንቨስት ዲፖዚት ካደረገ አሁን ብሬክ ኢቭን ላይ ናችሁ። ምንም አይነት ሎስም ኤክስፒሪየንስ አላደረጋችሁም እዛ አካውንት ላይ፣ ምንም አይነት ፕሮፊትም ኤክስፒሪየንስ አላደረጋችሁም እዛ አካውንት ላይ። ወደ ትሬድ ስንመጣ ደግሞ ቪአይፒ ሲግናል ላይም ከዚህ በፊት አይታችሁ ከሆነ ወይም ቢኢ ወይም እንትናችሁን ስቶፕ ሎሳችሁን ወደ ብሬክ ኢቭን እንትን በሉ ሴት አድርጉ ሲላችሁ ምንድን ነው ፕሮፊት ላይ ከሆንን በኋላ እንደገና ያ ትሬድ ተመልሶ ስቶፕ አውት ወይም በኪሳራ እንዳያስወጣን የምናደርጋለን ስቶፕ ሎሳችንን ወደ ብሬክ ኢቭን እናስጠጋለን ማለት ነው። በዛን ጊዜ ማርኬቱ አጌነስታስ ቢመለስ በዜሮ እንወጣለን ወይም ብሬክ ኢቭን ነን ማለት ነው። ምንም አይነት ኪሳራ ምንም አይነት ፕሮፊትም ኤክስፒሪየንስ አናደርግም። ስለዚህ ያ ነው ዋናው ተርም ማለት ነው። ስለዚህ የዛሬው ያሳየኋችሁ ነገሮች ስለ ፎሬክስ ትሬዲንግ፣ ስለ ለምንድን ነው ፎሬክስ ትሬድ የምናደርገው፣ ምንድን ነው ማርኬቱን አፌክት የሚያደርገው፣ ዋትስ ፎሬክስ ብሮከሮች፣ ከማርኬቱ ጋር እንዴት ነው የምንገናኘው፣ በብሮከሮች ናቸው፣ እንዴት ነው ዲሳይድ የምናደርገው፣ ቴክኒካል አናሊሲስ፣ በፋንዳሜንታል አናሊሲስ፣ ሴንቲሜንታል አናሊሲስ፣ እነዚህም ቤዚክ ፓርቶች ናቸው። እኛ ግን ሞርሊ ቴክኒካል አናሊሲስ ላይ እና ከቴክኒካል አናሊሲስ ፕራይስ አክሽን ላይ ፎከስ እንደምናደርግ እና ለምን ፕራይስ አክሽንን ትሬድ እንደምናደርግ ሩልስ ኦፍ ፕራይስ አክሽንን አይተናል ማለት ነው። ስለዚህ አዲስ ለሆናችሁ ሰዎች ብዙዎቻችሁ ፋሚሊየር ናችሁ ከእንደዚህ አይነት ከኮንሴፕት ጋር። አሁንም ቴክስት እያደረጋችሁልኝ ነው ይሄ እንትና ኩዌስችን ናችሁ ብላችሁ። ስለዚህ እነዛን ቼክ ልናደርግ እንችላለን ማለት ነው። ስለዚህ ጥያቄ ካላችሁ ያልገባችሁ ነገር ካላችሁ እንትን በሉልኝ። እንትን ያልገባችሁ ብቻ አዲስ የሆናችሁና ይሄ ቤዚክ ኮንሴፕት ነው ብላችሁ ለምጠይቁኝ ሰዎች አዎ ቤዚክ ኮንሴፕትን ያሳየኋችሁ። ለምን እዚህ ውስጥ አዲስ አሉ፣ ገና ከስክራች የሚጀምሩ ሰዎች አሉ። ዋዝ ፎሬክስ ምን ሊሰሩ ነው የመጡት እዚህ ማርኬት ላይ፣ እንዴት ነው የሚያተርፉት፣ እንዴት ነው የሚሉን ነገር አንደርስታንድ ማድረግ አለባቸው ማለት ነው። ኦኬ about TP please about partial okay holder ማድረግ ነው። ኦኬ browser slides ኦኬ ቴክ ፕሮፊት ማለት ደግሞ ስለ ቲፒ ማለት ቴክ ፕሮፊት ማለት ከዛ ማርኬት
ፕሮፊት ምን ላይ እንወስዳለን ማለት ነው። ስቶፕ ሎስ አሳያችሁ፣ ፕሮቴክት ሊያደርግናችሁ። ቴክ ፕሮፊት ደግሞ የመጨረሻው ፕሮፊታችንን ወስደን የምንዘጋበት ፕራይስ ማለት ነው። ለምሳሌ 3 ላይ ከዘጋን 3 ላይ ከከፈትን ትሬድ ወይም ከገዛን 5 ላይ ወይ 6 ላይ ከሆነ ፕሮፊታችንን መውሰድ ያለብን 6 ላይ ሲሆን ቴክ ፕሮፊታችን ይሆናል ማለት ነው። ስለዚህ ፕሮፊታችንን ቴክ እናደርጋለን፣ ፕሮፊታችንን እንወስዳለን። የሰራነውን ገንዘብ እዛ ላይ የሚያሳየንን ፕሮፊት መዝጋት ማለት ነው ቴክ ፕሮፊት። ፓርሻል ላልከኝ ልጅ ፓርሻል ማለት ግማሽ ፕሮፊት ወይም 75% ሊሆን ይችላል መዝጋት ማለት ነው። መሀል ላይ ፉል ቴክ ፕሮፊታችን ሳይደርስ ሌላ ትሬድ ራን እያደረገ የተወሰነውን ፕሮፊታችንን መውሰድ ማለት ነው። ለምሳሌ 30 ላይ ገዝተን 35 ላይ 40 ከሆነ ታርጌታችን 35 ላይ ግማሽ ፕሮፊት መውሰድ ከፈለግን ፓርሻሉ እንወስዳለን ማለት ነው። ስለዚህ አሁን $50 ከሆነ ፕሮፊት 50 ላይ እያሳየን እንትን 35 ላይ $50 ፕሮፊት እያሳየን ከሆነ $25 እንወስዷለን። $25 ደግሞ ቴክ ፕሮፊታችን ወይም ሌላ ዞን ላይ እስኪደርስ እንጠብቋለን ማለት ነው። ኦኬ አሁን ስጠይቁኝ ጥያቄ ከዚህ ክላስ ጋር የተያያዘ ጥያቄዎች ብቻ ጠይቁኝ። አሁን ካስረዳኋችሁ ጥያቄዎች እና አዲስ ከሆናችሁ ነው እንጂ ሌሎች ጥያቄዎች እዚህ ክላስ ፎከስ የሚያደርገው አሁን ካወራነው ነገር ላይ ብቻ ነው ማለት ነው። ሆልድ ማለት በቃ እንዳልኳችሁ ነው። አንድ ነገር ሆልድ አድርጉ ሲባል ወይም ፕሮፊታችሁን ሆልድ አድርጉ ወይም አንድ ትሬድ ስገቡት ሆልድ ታደርጉታላችሁ። ወይ ፕሮፊት ላይ ገብቶ ቴክ ፕሮፊት እስኪነካላችሁ ወይ ስቶፕ ሎሳችሁን እስኪነካላችሁ ሆልድ ታደርጉታላችሁ። ስለዚህ ሆልድ ማድረግ ማለት ትሬድ ሆልድ መያዝ ማለት ነው። ወይ ቴክ ፕሮፊታችሁን በዛ መልኩ በዛ መሀል ያለውን ነገር ሆልድ ማድረግ መያዝ ማለት ነው። አለመዝጋት ወይም እንትን አለማድረግ። ፓርሻል መውሰድ ስትፈልጉ እንዳልኳችሁ መውሰድ ትችላላችሁ፣ ግማሹ ፕሮፊታችሁ ወይም የተወሰነ ፐርሰንት ማለት ነው። ኦኬ ዋትስ ፎሬክስ በደንብ አስረድቻችኋለሁ ስለ ፎሬክስ። ኦኬ ስለ እንትን ሌቬሬጅ ምናምን ስታፍ እሱን ነው ይህን ክላስ ላይ አይመለከትም። ኦኬ ፒፕ ሳይዝ ኳልኩሌሽን ላልከኝ ልጅ እሱ አሪፍ ጥያቄ ነው። ዌብሳይት አለ እንትን ፒፓችሁን ሜጀር ልታደርጉበት የምትችሉ ዌብሳይት አለ። እሱን ሼር እናደርግላችኋለን ግሩፕ ላይ። ዋይዝ ፕራይስ አክሽን ዲፍረንት ፍሮም አዘርስ ላልከኝ ልጅ ያ ፕራይስ አክሽን ሃይ ፕሮባቢሊቲ ሴታፕ ስለሚሰጠና አስረድቻችኋለሁ። ስለዚህ ጥያቄዎቻችሁን የመለስኩ ይመስለኛል። ሁላችሁም ይህንን ክላስ አንደርስታንድ እንዳደረጋችሁት አስባለሁ። ስለዚህ አንዳንድ ያልተመለሰላችሁ ጥያቄዎች አሁን መልሼላችኋለሁ። ሌሎቹ እዚህ ክላስ ላይ የማይመለከትና ቅድም በስትክክል ያስረዳኋቸውን ነገሮች ነው የምጠይቁኝ። ሶ እዚህ ላይ እንትን የማይሆን ቴክስት እና እንትን የሚሉት የምትልኩ ከሆነ ለኔክስት ክላስ ባን ትደረጋላችሁ ማለት ነው። እሺ አመሰግናለሁ። ኦኬ ስለዚህ ከዚህ ክላስ ብቻ ቤኔፊት ያደረጋችሁ 2 ቁጥር እንኩኝና ከዛ የዛሬውን ክላስ እዚህ ጋር እንጨርሳለን ማለት ነው። እሺ እና አመሰግናለሁ። ቴንኪዩ